አዶናይ በለጠህ እንዴት አይበልጠኝም? እኔ ባይዘዌ የማይገባችሁ ነገር አለ። እግዚአብሔር ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳችሁ? የሆነ ሰው ይመጣል፣ የሆነ ሰው በደንብ እንትኑን ያስፋፋል፣ ይጫወታል፣ ማለት ጊዜውን፣ አየሩን፣ ሰዓቱን ይቆጣጠረዋል። ከዛ በኋላ የሆነ ሰው ሲመጣ ደግሞ ይቀየራል። በቃ እኛ የሆነ ሰዓት ላይ ለፈለፈን አፋችንን ከፈትን፣ የሆነ እይታ አገኘን። ከዛ ደግሞ እኛን የሚተካ ሰው ሲመጣ ደግሞ እኛ ገለል እንላለን። ተረዳችሁ? ወጣ እንላለን፣ ዳራችንን ይዘን እግረኛው ላይ እንራመዳለን እንጂ ገግመን ወደ አዶኒ ስንመለስ ጊዜዋ ነው ተሸቀል በደንብ። ግን ችግሩ ታዳጊ ሀገር ላይ ነን ያለ ነው። ሆይ ሆይ ብሎ ይሰቅላል ሰው። ትንሽ ስህተት ሲያገኝ ደግሞ ቅጥቅጥ ጭንቅላትን ያደርጋል። እሱ ነው የሚከብደው። የሳይ አሁን ምን መሰላችሁ? በጣም ኢትዮጵያ ውስጥ ወጣቶች በጣም ከ100% ማለት ነው 90%ቱ ወጣቱ ደግሞ ሰርቶ ምናምን ነገው መለወጥ ይፈልጋል። አብዛኛው እያያችሁ እንደሆነ ታዲያ ትልቅ ነገር የሚገኘው ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ትልቅ ኢንካም፣ ትልቅ ገቢ አለ። ሰው ወጣቱ መቀየር ይፈልጋል፣ መስራት ተፍተፍ ማለት ይፈልጋል። አሁን አዶናይ እኔ አሁን ስለ አዶናይ መናገር የምፈልገው ነገር ቢኖር አንድ ነገር ነው። ሰው ስለ አዶናይ ያልገባው ነገር ቢኖር አመለካከቱ በሁለት አይነት የሚወስዱ አይነት አሉ። አዶናይ የራሱ የሆነ ፍልስፍና የራሱ የሆነ ካራክተር ያለው ልጅ ነው ይመስለኛል። አዶናይ ምን አደረገ? ከካናዳ ሲመጣ አዶናይ ያው ድሮም እኮ ተናግሯል። ወደ ኢትዮጵያ ተመልሼ መስጠት ፈልጋለሁ፣ መርዳት ፈልጋለሁ የሚል ልጅ ነበር። እያደረገም ነው። አዶናይ ከድሮ ጀምሮ ተከታተላችሁ ከሆነ አዶናይ ከድሮ ጀምራችሁ የምታውቁት ከሆነ ካናዳ ላይ ሲኖር አንደኛ ፖርኖግራፊ ላይ ይሰራ ነበር። ከሴጋ ምናምን ያሉ ወጣቶችን እንዴት ከዛ መውጣት እንደሚችሉ እንዴት ወጥቶ ከዛ ስፖርት መስራት በጣም ይሞክር ነበር። በጣም ሰፖርት ያደርጋል። በዚህኛው ደግሞ ሴቶችን እንዲህ ካላደረገልሽ እንዳትገዢ በቃ የሆነ ሞቲቬት የሚያደርግ ሲዲ ነበር ድሮም እዛ እያለና ይሄንን ሀገሩ ሲገባ ጠቅልሎ ሀገሩ ኢትዮጵያ ሲገባ አዶናይ ምን አገኘ? ከቲክታከሮቹ ጋር የመገናኘት እድሉን ሲያይ ከታላላቅ ጌመሮች ጋር የመገናኘት እድሉን ሲያገኝ ገቢያቸው ደግሞ ደስ የሚል ነገር ነው። ጌም ተጫውተው ቲክቶክ ላይ የሚያገኙት ገቢ አሪፍ ሆኖ ሲያገኝ አዶናይ ኦኬ ይሄንን ገቢ ለምን ወጣቶቹ አይጠቀሙ? አንዳንድ ጌመሮች አፍኖ አንዳንድ ጌመሮች እንደዛ አይነት ነገር ደብቆ ሲጠቀሙ ሲያይ በቃ ወጣ ለህዝቡ ቃዬ በቃ ደደብ ስትሆን የምትኖርበት ነው። ደደብ ስትሆን ሲያልፍልን የሚያልፍልን ደደብ ስትሆን አየ በቃ ብዙዎቹን አየ ተቀርቦ ስላየ በዛ መንገድ ነው ስራ ተንቀሳቀስ ሲከሳክ ላይ ገንዘብ አለ ነው። አብዛኛው ቲክቶከሮች ያላወሩት አብዛኛው ቲክቶከሮች እንዲያርጉ ያላለው እሱ መጥቶ ስላለ ነው በቃ የተወደደው ተቀባይነት ያገኘው በወጣቱ። እኔ የትኛውም ቲክታከር አይቻለሁ ፌመስ አይቻለሁ። የትኛውም እነ ጆን ዳንኤል እነ አንድ ብር እነ ቀነጃኒ ራቼ ምናምን በዚህ ደረጃ ሰው ሲወደድ አይቻልም። እውነቴን ነው የምላችሁ። ሰው ለምንድን ነው ብለህ ስጠይቅ ራሳችን ለምንድን ነው አዶናይ እንደዚህ የተወደደው ብላችሁ ስጠይቁ ምንም አይደለም። ለወጣቱ መንገዱን የነገረው አነጋገሩ ስህተት ይኖርበት የአንዳንዳችን አቀባበል ነው። ግን አዶናይ በወጣቱ ሰርቷል። ወጣቱ በጣም ተጠቅሞበታል። ድሮ ራሱ እንደሚፈራ ሰው ድሮ ቤቱ ተደብቆ በጣም ሞቲቬት ነው። በጣም ብዙ ወጣቶች ተንቀሳቅሰው ሶሻል ሚዲያ እየሰሩ ነው። ያሰራራችሁ ልክ አይኑ አይሉ እሱ የሚታይ ጉዳይ ነው። ግን ማንቂያ ደውል ነው አዶናይ ብዬ አስባለሁ ለብዙዎቹ። እንኳን አዶናይን ስም ጠርቶ እኮ ብዙዎቹ ፈምሷል። ተው ሌላውን ከዚህ በላይ ምን ታረጋል? ከዚህ በላይ የግድ ኢትዮጵያ ውስጥ የሆነ ነገር ሲመጣ በቃ የሆነ ጎራ ተይዞ የሆነ ጭንቅላት የሚመታ ማህበረሰብ አይጠፋም። አይና ሶሻል ሚዲያ ትሬንድ ነው። አብዞ ቲክታክ ትሬንድ ነው። በቃ ትበጣለ የሆነ ዘፍተፍተላ ትጠፋለ፣ ታወቀ ነው። ግን አዶናይን ያን ያህል የተወደደው ያን ያህል ደግሞ ምቀኛ አባትን እናትን የሆነ ወንድም እናትን የሆነ ዘር ማንዘር እየገደለ ይመስል ጥግ ድረስ መጥላት ጥግ ድረስ ልጁ ላይ እንትሞን ያው በትላልቅ ደረጃ እንዴ ልጁ ወጣት ነው የሚሰማ አይነት ነው ማሹርድ አይነት ነው። ጠርተው እኮ አንተ እንደዛ ነገር ተው ማለት ይቻላል። አሉ ደግሞ ለጥሩ አንግል አስበው ተው እንደዛ አይነት እይታ ውስጥ መግባት ለአንተ ጥሩ አይደለም ብሎም አሉ ይላሉ። ነገ ላይ የሆነ ነገር ትሆናለህ። እውነት ነው እሱ ሊሆን ይችላል። ግን በቃ የሆነ ቪው ለማግኘት አጉል በቃ እንትን ለማግኘት የሆነ ጎራ ይዞ አብሶ የሰመረ ባራ የሚባል ሰውዬ
በርቶ የጠፋ ሻማ የሚመስል ሰውዬ ምን አይነት ሲጀምር እሱ ሰው የሆነ ወጣትየውን ምንም ይሁን እያገኘውን ነገር ኔጌቲቭ ካልሆነ የሚያወጣው አሁን ደግነቱ የሆነ ቲክቶክ ቪውም ጠፍቶበታል፣ ዩቱብም ቪውም የለውም። በቃ አሁን ቪው ለማምጣት የልጁን እንትን ጭንቅላት ማምጣት ነው ስራው። ምንድነው አሮግ ሽማግሌ አትል ምን አትል ልጁ ላይ ተነስታችሁ ይስራበት። ልጁ አይኖ ጊዜ እኮ ነው በቃ የሁሉም ሰው ጊዜ አሁን ትግስቱ ጊዜ ነው። በቃ ይስራበት። እየረዳ ነው ወጣቱን። እንዴ ሪቻ ቮይስን በሉት የጋሽ አርቲስቱን ጋሽ ስማችሁን ባላቅም እሱን በሉት የብዙ አይነት እንትን ቻናል ቻሌንጅ ተቀብለው ብዙ አይነት እንትን አሁን ደግሞ መኪና ሊያስገዛለት ነው። እግዚአብሔር ካለ ሰው ማንም አያረግም። ቢያረግም እዚህ ሀገር ቲክታከሮች ይደብቃል፣ ያፍናሉ። ይሄን እውነት ስላወራ ነው እሱ እንደዚህ እንትን ያለው። እናንተ 90 ዓመት ወር ደግሞ የሆነ 70 ዓመት የሆነ 60 50 ዓመት ሶሻል ሚዲያ ላይ ወር ደግሞ ፊልም ሰርታችሁ ያልታወቃችሁ እሱ መጥቶ በዚህ ደረጃ ስለታወቀ ልጁን ማጣጣል ልጁን እንትን ማለት አይጠበቅም። ተው አይነፋም። እውነቴን ነው የምላችሁ ኢትዮጵያ ውስጥ እንዴ ምንም ነው አይነፋው። በቃ ምን እንደምን መላቅም በጣም ነው እንትን ያልኩት። አብሶ ይሄ ሰመራ የሚባለው ሰው በጣም ነው ያናደደ። እግዚአብሔር ከዚህ በፊትም ብዙ ሰው ላይቸዋል። እሱ ይሄ ሰው በቃ ኔጌቲቭ በቃ የሆነ በቃ እንዴ ከድሮም ጀምሮ ምን እንትን እንዳለ ጋዜጠኛ በነበረ ሰዓት ማለት እንዲህ ነው። ወቀሱ እግዚአብሔር ይገስጻት። ሰው የሆነ ነገር ከትንሽ የሆነ ነገር ኔጌቲቭ ነገር ከተገኘበት ታው ማለት ነው እንጂ ኦቨር እንደዚህ በራሲ ሚዲያ እንደዚህ በእንትን ሚዲያ ልጁ ላይ እንትን ማለት ድረስ አይነፋም። እና ልጁ ይስራበት፣ ይንቀሳቀስበት። እከካቱን እጥያቱን ወጋው እናንተ ናቡ እንዴ የምሬ ነው። ይንቀሳቀስ። ብዙ ወጣቶችን ያንቀሳቅሷል። እንዴ ብዙ ወጣቶች ሶሻል ሚዲያ እንዲጀምሩ ሶሻል ሚዲያ እንዲሰሩ የረዳ ልጅ ነው። 4 ነጥብ በቃ አዶናይ ይችላል። ብዙ ነገሮች ይችላል። እውነቴን ነው የምላችሁ። በጣም ነው የሚችለው። በጣም ጎበዝ ልጅ ነው። በጣም የልብስ ቅማላቱ አውሶ ትላልቅ ሚዲያ ያላችሁ ልጁ የሚያጠፋ አይነት ወር ከማንም ስተት ይገኛል። እንኳን አይደለም ከዚህ እንደዛ አይነት አታርግ ወር እንትን አታርግ ከማለት እንጂ መጥፎ ጎኖቹን ያለመውሰድ ጥሩ ጎኑን መውሰድ ምንድነው ችግሩ? ምንድነው ጥፋቱ? ምንድነው እንዴ የሶሻል ሚዲያ ፍጆታ ከማድረግ ልጁ በስተቀር ምንድነው ጥቅሙ? ይችላል 4 ነጥብ እንትን ምንድነው በእናታችሁ ጥፋ ብቻ የቤተሰቦች ብዙ ነገር አበዛውባችሁ። እኔ በዛሬ ቪዲዮ የመጣሁት አዶናይ ጉዳይ ለማውራት ነው እና አይ ዶንት ኖ የጀማሪ ዩቲዩብ ስለሆንኩኝ ሰው ጋር ያደረሰኝ አላውቅም። በጣም የልቤን ማወራበት ነገር ስለሆነ አወራው። ግድ ፌመስ መሆን አይጠበቅብኝም እና በጣም ተናድጄ ነበረ እንትን ያልኩት እና ሰው አዶናይ በርታ ወንድሜ፣ ወደ ኋላ ተበል ጀስት አንተም በል ሰው ቲክቶክ ሶሻል ሚዲያ ጊዜያዊ ነው። አይ ነው ያ ይመጣል ያ ዞር ይላል፣ ያ ይመጣል ያ ዞር ይላል ነው የታወቀበት ነው። እና በጣም ካለህ ነገር ላይ ሰው ልጅ ካለው ብር አይደለም ካለው ነገር ላይ ሼር ማድረግ ጥሩ ነው። ሼር ያረከው አንተን ነው ያየሁት ቲክቶክ እንዴት ነው ያለውን ነገር እና በርታ ነው። ሌላ ነገር የለም። ከአንተ አሪፎቹ ነገር ወስጃለሁ። አሁን አይደለም ድሮ ካናዳ በነበርክ ሰዓት እውነቴን ነው እና ግቢ ሆኜ እከታተሎ ነበር አስታውሳለሁ። የምሬ ነው ሲያደርግ ምናምን ብዙ የግቢ ጀለሶች ክረሹ ነበሩ። መስሎ ነበር ማቆምና ብቻ የዛሬ ቪዲዮ ስለ አዶናይ ነው ለማውራት የመጣሁት ከአንድ ብር ሀሳብ ተነስቼ እና ቤተሰቦቼ ውድ ፋሚሊዎቼ እንግዲህ አመሰግናለሁ አብራችሁ ስለነበራችሁ ስለሰማችሁ። አዶናይ እንግዲህ ላይክ፣ ሰብስክራይብ፣ ኮመንት አድርጉ። የሆነ ነገር እንትን በሉ። ይመቻችሁ። መልካሙን ይሆንላቸው። ነገ በሌላ ቪዲዮ በሌላ ርዕስ እንገናኛለን። በጣም እወዳችኋለሁ። ከልብ ኑሩልኝ። መልካም
ቀን፣ መልካም ምሽት። ባይ በሆናችሁበት ሰዓት የሚመቻችሁ ፋብ ነበርኩኝ። ድጋሚ እምላችኋለሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ፣ አበረታቱኝ። መልካም ውሎ። እኔ ጋር ሰው